ግንኙነትህን ከአላህ ጋር አሳምር። አላህ ተባረከ ወተዓላ ሁሌም ያይሃል። ሰው አያይም ብለህ መሰራውን ሁሉ የዓለም ሰው እንዲያየው አላህ ያደርጋል። ለአኼራ የብለህ ተደብቀህ የሠራውን መልካም ሥራ ከወደደው አላህ ያወጣው፣ ደግነትህን ሷሊሕነትህን ያሳውቃል። አንተ ፈልገህ አታድርገው እንጂ ከሠራህ በኋላ መልካም ሥራ ቢወጣ ይህ አላህ ተባረከ ወተዓላ እዚሁ ዱንያ ላይ ለአንተ ያደረገው አስደሳች ነገር። ሰው እንዲያውቅልኝ ብሎ መስራቱን ግን አላህ አይፈልግም። ሰዎች እንዲያወድሱኝ፣ ሰዎች እንዲያከብሩኝ፣ እንዲያደንቁኝ ብሎ ያደረገ ሰው አኺራ ላይ የሠራሁትን መልካም ሥራ እንዳስጡኝ ብሎ ሲሄድ ሰው እንዲያወራልህ ብለህ ነው የሰጠኸው ያደረግከው። ተወርቶልሃል፣ ተብሎልሃል፣ ሂድ ካወሩ ሰዎች ተቀበል ይባላል። ለአላህ ብሎ ግን የሠራ ሰው አኺራ ላይ መጅሩን ያስቀምጥለታል፣ ይደግስለታል። እዚህ ዱንያ ላይም የሠራውን መልካም ሥራ ሰዎች እንዲያውቁት፣ እንዲያወድሱት፣ ዱዓ እንዲያደርጉለት፣ ኸይረኞች የእሱን መንገድ ተከትለው በኸይር ነገር ቀንተው መልካም ቅናት ተፈቀደ ቅናት የእሱን መንገድ እንዲከተሉ ያደርጋል። እሱ ጀምሮ ባሳየውና አላህ ባወጣው ኸይር ሥራው ቀንተው ተከትለው ባደረጉ ሰዎች ልክም አላህ አጅር ይሰጣል።